በስላሴ ስም እናንተ አልተደሰታችሁም? ደስ አላላችሁም? እግዚአብሔር ይመስገን። አባቶቻችን ምንም ቢሆን ይህ ሁሉ መከራ እላቸው ላይ እንግዲህ ያልገባ የመናፍቅ ሴራ የለም። ቤተ ክህነቱ በሙሉ እንዳለ ፍን ተደርጓል በመላካውያን። ግን ቆራጦች ደግሞ አባቶች አሉ እንደነ አቡነ አብርሃም ያሉት። በእመቤታችን ቀልድ የለም። ቅድስት ድንግል ማርያም ማህደረ መለኮት ኪድዬ የኔ እናት የመጀመሪያዋ አማኝ። መጽሐፍ ቅዱስ ላይ እኮ ድንግል ማርያም አፏን ከፍታ ከተናገረችው ንግግር ውስጥ አንደኛው ምንድነው? የወይን ጠጅ አልቋቸዋል የሚላችሁ አድርጉ። ሌላውስ ሁሉንም በልቧ ትጠብቀው ነበር ነው የሚለው። በልቧ የምትጠብቅ የማትናገር ክፉ የማይወጣት በሐዋርያት መካከል መንፈስ ቅዱስ በወረደ ጊዜ በመሃላቸው ቁጭ ያለች ማህበርን የምታከብር ጉባኤን የምታስከብር መንፈስ ቅዱስ የምታወርድ በኤልሳቤጥ ላይ መንፈስ ቅዱስ ወረደባት። በታላቅ ድምፅም ጮኻ የጌታዬ እናት ወደ እኔ ትመጣልኝ ዘንድ እንዴት ይሆንልኛል? እንዴት ደስ ይላል! እንግዲህ በመጽሐፍ ቅዱስ እንዲህ ናት እመቤታችን። ከዛስ በኋላ ስትጸልይ ደግሞ ክብሯ ያን ሁሉም ሲናገራት ምንድን ነው ያለችው? ነፍሴ በመድኃኒቴ በአምላኬ በእግዚአብሔር እጅግ ደስ ይላታል፣ የባሪያይቱን መዋረድ አይቷልና። የትህትና ምንጭ የሆነች እመቤት አቤት እንዴት ነው ጠላት የሚጠላት! አቤት እንዴት ነው ጠላት የሚጠላት! ወንድ ልጅ የወለደችውን ሴት አሳደዳት። እሷን ባላገኘ ጊዜ ግን ከኋላዋ ወንዝ የሚያህል ውሃን ምን አለ አፈሰሰ። እና እሷን ባያገኛትም ንጉሱን ባያገኝም ሁልጊዜ ሲያሳድዳት ቢኖርም እናታችንን ቅድስት ድንግል ማርያም ከኛ ልብ የሚወስድ አለ? የለም። ግን በቁርጥ ጊዜ ደግሞ አባቶችን ያስነሳና ያለምንም ፍርሃት እናታችን ድንግል ማርያም እንዳትነካብን ዋ ይላሉ። አቤት ደስ ሲሉኝ እኮ አባቶች። እግዚአብሔር ይመስገን ይህንን ያላሳጣን የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ምስጋና ይገባዋል። አሁንም እናታችንን ከኛ ልብ ማንም አይወስዳትም። እንዲህ ያሉ አባቶቻችንን ደግሞ ያስነሳልናል መንፈስ ቅዱስ። በስላሴ ስም እናንተ አቡነ አብርሃምን ያኝን ደግ ጠንካራ ጊዜ ማይቀይራቸው ገንዘብ ማይቀይራቸው ሀብት ማይቀይራቸው ስልጣን ማይቀይራቸው ምን ጊዜም ወላዲተ አምላክ ድንግል ማርያምን እንደያዙ የሚሞቱ ታላቅ አባትን የሰጠን አምላክ እስራኤል ክብር ምስጋና ይግባው። በአንድ በኩል ቀጠል የሚያደርጉን አባቶች ሲመጡ እነ ሰባሊዮስ፣ በአንድ በኩል ደግሞ የተባረኩ እመቤታችንን ድንግል ማርያምን ክብሯ ሲነካ የሚያንቀጠቅጣቸው እንዴት ሆኖ እንደተናገሩ አያቸዋል። እንዴት እንዳደርገው እንደገሰጹ ሁሉንም ዝለፍ ገስጽ ምከር የሚለው የተጻፈባቸው የቅዱስ ጳውሎስ ልጅ ቀዳሚ ልጅ ናቸው እኮ። አያርኪ እንኳንስ አይደለም ድንግል ማርያም ተራ እናቶች ሲነኩ እንዴት እንደምንበሳጭ የእያንዳንዶቻችን ወላጆቻችን ቢነኩብን ቢሰደቡን ቢዋረዱብን። እኔ አሁን እናቴን አፉን ከፍቶ የሚሰድብ አንቄ ላርደውም እችላለሁ፣ ቦጫጭቄ ልበላውም እችላለሁ። እኔ ተራው እኔ እንግዲህ ቆሻሻው ለእናቴ እንዲህ ከተቆረቆርኩ ለወለደችኝ እናቴ ጌታ መድኃኔዓለም ኢየሱስ ክርስቶስን ወልዳ ለዓለም ያበረከተች በንጽህና በቅድስና የኖረች መንፈስ ቅዱስ የወረደባት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣልኝ ዘንድ እንዴት ይሆንልኛል? በታላቅ ድምፅ ጮኻ መንፈስ ቅዱስ ሲሞላባት እንዲህ ብላ ከተናገረቻት የጌታን እናት የሚያጣጥል የጌታን እናት ሁልጊዜ አፉን የሚከፍትባት ዘንዶ አውሬው በሴቲቱ ላይ ወንዝ የሚያክል ውሃን አፈሰሰ፣ ግን አላገኛትም። ከዘሯ የተረፏትን ሊዋጋ በባህር አሸዋ ላይ ሄዶ ቆመ የተባሉ የተፈጸመባቸው ትውልዶች እየተነሱ ድንግል ማርያምን የፈለገ አፋቸው ቢከፍቱ እንዲህ ያሉ ደግሞ ቅዱሳን የሆኑ የበቁ አባቶቻችን እንደ አቡነ አብርሃም ያሉት ዋ እረፉ ይላሉ። ታዲያ ላስደሰታችሁን? አያችሁ እመቤታችን እኮ ልጆች አሏት። በአባቶችሽ ፈንታ ልጆች ተወለዱልሽ፣ ስምሽን ለልጅ ልጅ ያሳስባሉ። በመዝሙረ ዳዊት ላይ በግልጽ እንደተጻፈው እመቤታችን ምን ክፉ ነገር ተናግራ ታውቃለች? ድንግል ማርያም እኮ በዚህ ምድር ላይ ስትኖር የተናገረችው ንግግር 3 ንግግር ብቻ ነው። አንደኛው ልጄ ሆይ እኔና አባትህ ስንፈልግ ነበር፣ ልጇን ጠፍቶ በቤተ መቅደስ ባገኘችው ጊዜ። ሌላው ደግሞ
ወይን ጠጅ ባለቀባቸው ሰዓት የወይን ጠጅ አልቆባቸዋል የሚላችሁን አድርጉ ያለችው የኔ እናት የኔ ንግስት። እናስ ደግሞ ያን ሁሉ በረከት ሲያወርድላት እግዚአብሔር መንፈስ ቅዱስ ምን አለች? ነፍሴ በአምላኬ በመድኃኒቴ እጅግ ደስ ይላታል የባሪያይቱን መዋረድ አይቷልና ብላ የጸለየችው ጸሎት የእመቤታችን ጸሎት ብለን የምንጸልየው ጸሎተ እግዝእትነ ማርያም ብለን የምንጸልየው ጸሎት ከዚህ በስተቀር ሌላ ምን ይታወቅባታል? ምን ክፉ ንግግር ይገኝባታል? ሁሉንም በልቧ ትጠብቀው ነበር የተባለች እኮ ናት። በማህበር በሐዋርያት በ120 ጉባኤ መሃል ቁጭ ብላ መንፈስ ቅዱስ የወረደላት ያስወረደች እኮ ነች። እችን እናት መናገር ግን አይከብድም? ታሳዝናላችሁ ያጣችኋት ወዮላችሁ። እግዚአብሔር ግን ለእኛ ለኢትዮጵያውያን እመቤታችን ቅድስት ድንግል ማርያምን እናት አድርጎ የሰጠን እጅግ እናመሰግነዋለን። እንወዳታለን እስከ መጨረሻ። ሰይጣን ቀጥል በል ድንግል ማርያምን አንክድም።